ሲባል ያየሁት ባዶ ነው። ይሄን ኤዲቲንግ የሰራው ሰውዬ ግን እግዚአብሔርን ትችላለህ እየጸለይኩኝ ያለ ማለት ነው ራሴን ጠየቅኩት። አዶናይ ግን ከልብህ ምንድነው የምትፈልገው? በቃ ይህ ሁሉ እያረክ ያለው ገንዘብ ለማግኘት መጨረሻ አላማክ ምንድነው? ገንዘብ ስታገኝ ራሴን ጠየቅኩት። ከዛ ምን እንደታየኝ ታውቃላችሁ? የኢትዮጵያ እናቶች ራሳቸውን ማስተዳደር የማይችሉ የቤታቸው ኪራይ መክፈል የማይችሉ ሰዎች ለነሱ በቃ ለመድረስ በጣም በቃ ፍላጎቱ አለኝ። በጣም በቃ አይኔን ጨፍኝ እያለምኩት ነው እንግዲህ ሁሉ ከሁለት ዓመት በፊት። ከዛ ምን አደረኩኝ መሰላችሁ? አይዞሽ ችግር የለው ምን ያለሁልሽ ምናምን ብዬ ማለት ነው የቤት ኪራይዋን ደግሞ ለሁለት ዓመት ከፈልኩላት። በቃ ደስ ብሏት በቃ ልጆቿም ደስ ብሏቸው በዛው ልክ ምናምን። ኢማጂኔሽን ነው በነገራችን ላይ የሚያወራው። ውስጤ ደስ አለኝ ምናምን። ኢማጂኔሽን ነው ህልሜ ነው። ያ ነገር ደግሞ እግዚአብሔር እንደሚያመጣልኝ እርግጠኛ ነኝ። ኢማጂኔሽን ገንዘብ ደግሞ ይመጣል በቀን። ዋው! ገንዘብ ደግሞ እግዚአብሔር ያውቃል ወደ ምን እንደማውለው ምን አይነት ሰው እንደምሆንበት። እናንተን ነው ማገዛችሁ በዛ የኔ ወንድም